ኔቲቭ ሆኖ በሀገሩ ላይ እንደ ጉራጌ ሀገሩን የለወጠ ሌላ አላየሁም። አፍሪካዊ በኢንዱስትሪው፣ በሆቴልና ቱሪዝም፣ በኮንስትራክሽን፣ በሪቴል ያየን እንደሆነ በሪል ስቴት፣ በማኑፋክቸሪንግ በተለያዩ ዘርፍ ላይ እጅግ ውጤታማ የሆኑ ታላላቅ የጉራጌ ልጆች አሉ በኢትዮጵያ ውስጥ። ጉራጌ እንደ አማራ ወይንም እንደ ኦሮሞ ብዛት ቢኖረው ኢትዮጵያ በድህነት ስሙ አይጠራም ነበር። ጨዋነትንና ትህትናን ከፈሪነት ጋር አያይዘው የሚገልጹ ሰዎች አላዋቂዎች ናቸው ከማለት ውጭ ሌላ አይነገርም። እነዚህ በቲክታክ ፕላትፎርም ላይ እና በዩቲዩብ ፕላትፎርም ላይ አንድ ታዋቂ ሰገጤ ጥፍራም ልም ያለ ጥፍራም ገበሬ አለ የምታውቁት፣ አሜሪካን ሀገር የሚኖር ከነ ምልክቱ ወንድ ላም ይመስላል። ይሄ ወንድ ላሞች ላም ሆኖ ወንድ የሚመስል አይታችኋል? የሆላንድ ከብት ፊቱ ፂምም የለውም፣ ጃንደረባ ነገር ስልብ ነገር ነው የሚመስለው። ስሙን መጥራት ስለሚቀፈኝ ነው። ድንቁርናውን፣ አላዋቂነቱን፣ ድህነቱን በጩኸት ለመሸፈን ይሞክራል። እና ባለፈው ምን ሲል ሰማሁት? ለመሆኑ ጉራጌ አንድ ጀነራል አለው እንዴ? ጉራጌ ደግሞ ምን ጀነራል አለው? ኢትዮጵያን ሀገር ያረግናት እኛ ነን ምናምን እያለ ሲጮህ ሰማሁትና ጉራጌማ ከጀነራልም ጀነራሎች ነው ያሉት። ጉራጌ እኮ እሱ ከወጣበት ማህበረሰብ ይሄ የሚጮኸው በሬ ከወጣበት ማህበረሰብ አንጻር በብዛት ካየነው በጣም ጥቂት ህዝብ ነው። ያ ጥቂት ህዝብ ግን እሱ ከወጣበት ማህበረሰብ በላይ ወታደራዊ ጀነራሎችና አርበኞችን አፍርቷል። እስቲ ዛሬ ጠቀስ እናርጋቸው። ከቀደምቶቹ እነ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ የጉራጌ ልጆች ናቸው። እነ ደጃዝማች ገረሱ ዱኪ፣ እነ ደጃዝማች ባልቻ አባ ነፍሶ ይጠቀሳሉ። ገረሱ ዱኪ የኦሮሞ ማህበረሰብ አባል ናቸው፣ የጉራጌ አባል ናቸው የሚባል ነገር ነበረ። የተወለዱት በወሊሶ ከተማ ነው። ከአባታቸው ከኦቦ ዱኪ ጉልማና ከእናታቸው ከወይዘሮ ወርቄ አልሞ በወሊሶ ከተማ የኦሮሞና ጉራጌ ማህበረሰብ ተቀላቅሎ ቢኖርበት አካባቢ የተወለዱ ናቸው። በአብዛኛው ታዲያ በተለይም የክስታኔ ጉራጌ እንደሆኑ ነው የሚነገረው። ደጃዝማች ገረሱ ዱኪ እነ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ በምኒልክ ሰራዊት ውስጥ ዋና የጦር መሪ የነበሩ ናቸው። እነ ደጃዝማች ባልቻ አባ ነፍሶም እጅግ ታዋቂ አርበኛ ነበሩ። ከዘመናዊት ኢትዮጵያ የመከላከያ ሰራዊት ግንባታ ደግሞ እጅግ ትልቁን ሚና የተጫወቱት የኢትዮጵያ መከላከያ ሰራዊትን በኢታማጆር ሹምነትና የምድር ጦር ዋና አዛዥ የነበሩት ሜጀር ጀነራል ወልደ ስላሴ በረካ የማይተካ ሚና የተጫወቱ እጅግ ታላቅ ጀነራል የቻሃ ጉራጌ ልጅ ናቸው። እነ ሌተናንት ጀነራል ይልማ ሺበሺ፣ እነ ሜጀር ጀነራል ሙልጌታ ቡሊ፣ እነ ሜጀር ጀነራል ጥላሁን አርጋው፣ እነ ሜጀር ጀነራል ወልደ ጻዲቅ ገብረ መስቀል፣ እነ ጀነራል ሐሰን ኢብራሂም፣ እነ ሌተናንት ጀነራል አለምሸት ደግፌ ባልቻ፣ እነ ጀነራል ታሪኩ ላይኔ ካስታወሳችሁ በደርግ ጊዜ የናደው እዝ በኤርትራ ዋና አዛዥ ነበሩ። መንግስቱ ኃይለማርያም በግፍ የረሸናቸው ሰው ናቸው። እሳቸው በተረሸኑበት ዕለት ማታ የሻቢያ ሬዲዮ በምሽት የዜና እወጃው ላይ ደርግ በግራ እጁ ቀኝ እጁን ቆረጠ ብሎ ጀግንነታቸውን የመሰከረላቸው እጅግ ጀግና አዛዥ ነበሩ። የናደው ጦርም እሳቸው በተረሸኑ በጥቂት ወራት ውስጥ ሙሉ ለሙሉ በሻቢያ ሰራዊት ተደመሰሰ እና እነዚህንና መሰል ጀግኖችን ያፈራ ነው ጉራጌ። ለምሳሌ ሌተናንት ጀነራል ተስፋዬ ኃይለማርያም እስካሁን ድረስ ኤርትራ የዘመታችሁ ሰዎች በኢትዮጵያ ወታደርነት ተቀልላችሁ ተስፋዬ በር የሚባል ቦታ አለ ኤርትራ ውስጥ። ሌተናንት ጀነራል ተስፋዬ ሀብተ ማርያም ያንን የሻቢያን ከበባ በጥሰው ጦራቸውን ይዘው የወጡበት ቦታ ተስፋዬ በር ይባላል በኤርትራውያን እና በሻቢያ ሰራዊት። ሌተናንት ጀነራል ተስፋዬ ሀብተ ማርያም በህብረተሰባዊት ኢትዮጵያ የምንጊዜም ወደር የማይገኝለት ጀግንነት ሜዳይ ተሸላሚ ነበሩ በደርግ። አሁንም በህይወት አሉ። ይዛላ ስቲል በጣም እጅግ በጣም ጀግና የአየር ወለድ አባል የነበሩ ሰው ናቸው ሌተናንት ጀነራል ተስፋዬ ሀብተ ማርያም። እነዚህንና መሰል ጀግኖችን ያፈራ ጉራጌ። ሙሉውን ጠቅሼም አልጨረስኩትም።
ጉራጌን በፈሪነት የሚጠቅሱ ሰዎች እጅግ በጣም ይገርሙኛል። ጉራጌ ማህበረሰብ በአብዛኛው በጨዋነት፣ በትህትና፣ በታታሪነት፣ በጀግንነት፣ በደግነት ይታወቃል። ጨዋነትንና ትህትናን ከፈሪነት ጋር አያይዘው የሚገልጹ ሰዎች አላዋቂዎች ናቸው ከማለት ውጭ ሌላ አይነገርም። እነዚህ ዛሬ የጠቀስኳቸውን የጉራጌ ጀነራሎች አብዛኛው የጉራጌ ወጣቱ ማህበረሰቡ የእነሱን ስም እየጠራ ዳንኪራ ሲደልቅ አናየው። ምክንያቱ ምንድነው ያልን እንደሆነ እያንዳንዱ ጉራጌ በራሱ ታሪክ ሰሪ ነው። የሌሎችን ታሪክ ሲያወራ ውሎ ያለ እያንዳንዱ ጉራጌ በራሱ ታሪክ ሰሪ ነው። መርካቶ ሲሸከም የምታየው ጉራጌ የልማት አርበኛ ነው። እናት አባቱን የሚጦር ጨዋ፣ ያገኛትን ዳቦ በልቶ አጠራቅሞ ሀገሩን የሚለውጥ ነው። ጉራጌ በንግዱ ዘርፍ ያየነው እንደሆነ አንዳንድ የአፍሪካ ሀገራትን የማየት እድል ገጥሞኝ ነበረ። ኔቲቭ ሆኖ በሀገሩ ላይ እንደ ጉራጌ ሀገሩን የለወጠ ሌላ አላየሁም። አፍሪካዊ በኢንዱስትሪው፣ በሆቴልና ቱሪዝም፣ በኮንስትራክሽን፣ በሪቴል ያየን እንደሆነ በሪል ስቴት፣ በማኑፋክቸሪንግ በተለያዩ ዘርፍ ላይ እጅግ ውጤታማ የሆኑ ታላላቅ የጉራጌ ልጆች አሉ በኢትዮጵያ ውስጥ። ጉራጌ እንደ አማራ ወይንም እንደ ኦሮሞ ብዛት ቢኖረው ኢትዮጵያ በድህነት ስሙ አይጠራም ነበር። አምሹር እጅግ ታታሪ ህዝብ ነው። እጅግ ጀግና ህዝብ ነው። ለማጠቃለል አንድ የሳይኮሎጂ እውነት ልንገራችሁ። ጀግኖች በባህሪያቸው መሸነፍን አይወዱም። ጀግኖች መሸነፍን የማይወዱት በጦር ግንባር ብቻ አይደለም፣ በኢኮኖሚም ጥገኛ መሆን፣ የሰው እጅ ማየትን፣ ድህነትን መቀበል አይችሉም ይባላል። ይሄ ሳይኮሎጂ ነው ይሄን የሚለው እኔ አይደለሁም። ለዚህ ምሳሌ አድርጎ የሚያቀርባቸው የጃፓንና የጀርመንን ህዝብ ነው። አፍተር ሰከንድ ወርልድ ዋር ጃፓን እና ጀርመን እንዳይነሱ ተደርገው ነበረ እንዲወድሙ የተደረገው። ጃፓንን በሂሮሺማ እና ናጋሳኪ ላይ ታውቃላችሁ። አሜሪካን በሃሪ ትሩማን ያንን አቶሚክ ቦምብ በመጣል እንዳይነሱ አድርገው ነበር የደመሰሷቸው። ግን ከዓለም ሁለተኛውን ኢኮኖሚ ለመገንባት ከዛ ተነስተው ጥቂት ዓመታት ብቻ ነው የፈጀባቸው። አዘሴም ታይም ደግሞ እጅግ በጣም ጨዋ ህዝቦች ናቸው። በሁለተኛው ዓለም ጦርነት አንድም ምርኮኛ ያልነበራት ጃፓን ብቻ ነች። በጣም ጨዋ፣ በጣም ጀግና፣ በጣም ታታሪ። ጃፓንን ጃፓን ያደረጓት ግን ጦረኞች አይደሉም፣ ስራ ፈጣሪዎች ናቸው። አሜሪካንን አሜሪካ ያደረጓት ስራ ፈጣሪዎች ናቸው። ጀርመንንም ጀርመን ያደረጓት ስራ ፈጣሪዎች ናቸው። የኛ ሀገር ስራ ፈጣሪዎች ደግሞ ጉራጌዎች ናቸው። ወደድንም ጠላን፣ በንግዱም በወታደራዊው እጅግ ውጤታማ የነበሩ ሰዎች ውጤታማዎች ናቸው ስቲል። እነዚህ ከላይ የጠቀስኳቸው የጉራጌ ጀነራሎች በዘራቸው በማንነታቸው አይደለም ጀነራልነት የተሰጣቸው። የጉራጌ ቤተመንግስት ገብቶ እንደሌላው ለዘሩ በማንነቱ በብሔር ተዋጽኦ የተሰጣቸው ጀነራልነት የለም። ንጹህ ደማቸውን አፍስሰው አጥንታቸውን ከስክሰው ወንዶች የዋሉበት ውለው እንደ ወርቅ በእሳት ተፈትነው ነው ያን ጀነራልነት ማዕረግ ያገኙት እንጂ በዘራቸውና በማንነታቸው ጉራጌዎች የጀነራልነት ማዕረግ አላገኙም። ቢኮዝ ቤተመንግስት ገብቶ የሰጣቸው ጉራጌ የለም በዘራቸው። በስራም ያየን እንደሆነ በነፍጠኝነት የሰውን ሀገር ወረው መሬት ወርሰው ዘርፈውና የሰውን ጉልበት በዝብዘው አይደለም። ጉራጌ ንጹህ ላቡን ጠፍ አድርጎ ነው ሀብታም ነው። በሀብታምነትም በኢትዮጵያ ተወዳዳሪ የለው። ትንሽ ህዝብ ነው። በጀግንነቱ ድህነትንም ጠላትንም ያንበረከኩ ብዙ ጀግኖችን ያፈራ ጉራጌ ነው።